ሰላም የቲክታክ ቤተሰቦች ሰላማችሁ ይብዛ። እግዚአብሔር ይመስገን። ለአርቲስቶች መልእክት አለኝ። ሰላም አርቲስቶች፣ እኔ በጣም ነው የምወዳችሁና ማከብራችሁ ነው። እናንተ ለሀገር ብዙ ሰርታችኋል፣ ግን ለእናንተ ብዙ ማንም አልሰራላችሁ ብለን እናንተ ማለት ነው በድራማውም በቲያትሩ ብዙ ነገር ለሀገር አድርጋችኋል። ሀገርን በብዙ መልኩ ገጠር ከተማ ሳትሉ አስተዋውቃችኋል። ብሔር ሃይማኖት ሳትሉ ብዙ ሰርታችሁ እናንተ ግን ስትሞቱ ብቻ ነው የምትታወሱት። ስትሞቱ ብቻ ብዙዎቻችሁ እንደውም ሞቶ ራሱ እንትን ላይ ያልወጡ አሉ፣ ሚዲያ ላይ ያልወጡ። በዛው ይሄ ለወር አይደለም። እኔ በጣም ክብር አለኝ። ሁላችንም ወደ ባዕድ ሀገር ሄደን የሀገራችንን ድራማ ማየት ትተን መልእክቴ ነው። የሀገራችሁን ድራማ ብታዩ፣ ቲያትር ብታዩ ጥሩ ነው። ሁለተኛው ነገር ለአርቲስቶች የምለው ነገር ቢኖር እናንተ ማለት ነው ሰርታችሁ ሊሆን ይችላል። እኔ ማንም አይደለም ላይደርሰኝ ይችላል። ግን አሁን ሃይማኖቱንም ብሔሩንም ሁሉንም ትተን አሁን አሩሲ ክልል ለሞቱት ህዝቦች ማለት ነው በቤተክርስቲያን ላይ ለተገደሉት ህዝቦች ቢያንስ ቪዲዮ ስሩ። ቢያንስ አንድ ቀን አርቲስቶች የጥቁር ልብስ ለብሳችሁ የሀዘን መግለጫ ግለጹ እና እኔ በጣም ነው የምወዳችሁ ማከብራችሁ። እናንተ ገና ብዙ ትሰራላችሁ። ለእናንተ ክብር ይገባችኋል፣ ለአርቲስቶች ማለት ነው። እኔ ክብርና ፍቅር አለኝ መቼም ቢሆን ማለት ነው። አከብራችኋለሁ። ማርያምን እውነቴን ነው ስነግራችሁ ከልቤ ነው። ወላ ለቲክቶክ ፎሎወር ምናምን ብዬ አይደለም። በዚሁ የቲክታክ ቤተሰቦች ብዙ ነገር ሼር ታደርጋላችሁ፣ ግን እኔ የምናገረውን ነገር ከቁም ነገር አጽፉን መሰለኝ ሼር አታደርጉ። ቢያንስ ይህን ሼር አድርጋችሁ ለአርቲስቶች አድርሱልኝ። ክብር ይገባችኋል። አመሰግናለሁ።